አርቲስት ሲባሉ ብዙ አይኖች ይመለከቱታል። ቅሌትና ውርደት ከነሱ ዘንድ አይጠፋም። አንዳንዶች እጅ ባፍ የሚያስጭን ቅሌቶች ሲሆኑ፣ ሌሎች ደግሞ ፈገግ የሚያስብሉ አጋጣሚዎች። ወዲህ ደግሞ በድብቅ የተቀረጹ ሰዎች ሚስጥሮችን አሰባስበን ይዘናል። የሰዎች ስህተት መመልከት አንድም መማሪያ አንድም መዝናኛ ነው። ሁሉንም በየደረጃው እንቃኘዋለን። ትንሽ አብራችን ቆዩ። አንደኛ አዲስ ዓለም ጌታነህ። በስራዎቿ በርካታ ፊልሞች ተወዳጅነት የሚያተርፈችና በየጊዜው በማህበራዊ ሚዲያ ላይ የማትታይ አርቲስት አዲስ ዓለም አንዴ ብቅ ስትል ግን መነጋገሪያ ከመሆን አትተርፍም። ይህ ቪዲዮ አድናቂዎቿን ያስደነገጠ ቪዲዮ ነበር። በእርግጥ አርቲስቷ አንድ ሰሞን ያፈቀርኩት ሰው ባለትዳር ነው ተገኘ እያለች ስቅስቅ ብላ መልቀሷ የቅርብ ትውስታችን ነው። ስሟ ከነዋው ሰናይ ጋር መነሳቱ ጉዳይ ወደ ጎንተን ወደ ቀጣዩዋ እንሄዳለን። ሁለተኛ ትዕግስት ሜርኪሳ በሰንሰለት ድራማም ትታወቃለች። ታዲያ ይዝና በቀረባት ያስባላት ጉድ በዛን ሰሞን ነበር የተፈጠረው። በባለ ትዳር ቤት ከባለ ትዳር ወንድ ጋም አልጋ ላይ ያለች ነበር የሰውየው ባለቤት እጅ ከፍንጅ ያዘቻቸው። ይሄ ከተመለከትናቸው ሁሉ ከበድ ያለ ቅሌት ይመስላል። ሶስተኛ ማርያማዊት አባተ። ማርያማዊት ዝነኛ ከሆነች በኋላ ያላሰበችው ፎቶም ተለቆባታል። ያኔ ገና ወደ ጥበብ ዓለም ስትገባ በፊት ከልጅነት ፍቅረኛዋ ጋር የተነሳችው ፎቶግራፍ ጊዜውን ጠብቀው የልጅነት የከንፈር ወዳጇ ዝነኛ ስትሆን ፎቶውን ለቆባታል። ይሄም ለብዙ ዝነኛ ሆኖም ላልሆኑም ሰዎችም የማንቂያ ደወል ሆኖም አልፏል። በደህና ጊዜ የኔ ሰው ብለነው አንሶ ላይ የተጋፈፍነው ሰው ጊዜና ሁኔታው ሲቀየር የእርቃን ፎቶን እንደ ማስፈራሪያ መሆኑ አይቀሬ ነውና ለብዙዎችም ትምህርቱን አልፏል። አራተኛ መቅደስ ደበሳይ። ከዚህ ከመኝታ ቤት ምስሎች ፈቀቅ ሳንል መቅደስ ደበሳይን እናገኛታለን። መቅደስ ደበሳይን ለየት የሚያደርጋት ቪዲዮን የቀረጸችው እራሷ መሆኑ ነው። በጊዜው የኢቢኤስ ቴሌቪዥን ፕሮግራም አቅራቢ የነበረችው መቅደስ በዚህ ምስል ምክንያት እጅግ ብዙ ፈተናዎችም ደርሰውባትም ነበር። ስራዋን ለማጣትም ጫፍ ደርሳ እንደነበርም ይታወሳል። በዚህም ጊዜ አንጋፋውና ልበ ቀናው ጋዜጠኛ አስፋው መሸሻ ስሙም ይነሳል። መቅደስን ደግፎና አባብለው ወደ ስራው የመለሳት እሱ እንደሆነ መቅደስ በእንባ ታጅባ ውለታውንም ታስታውሳለች። አምስተኛ ዳናዊት መክበብ። ዳናዊት ወደ ሚዲያ ከመጣች ጊዜ ጀምሮ በርካታ የአፎልምታዎችና ያልተገቡ ድርጊቶችም ስታካሄድም ትታያለች። የትኛዎቹም ስህተቶቿ ግን ከዚህ ስህተትም አይበልጥም። በዚህ ቪዲዮ ቤተሰቦቿን እንዳሳዘነችና ሚዲያ የመጣችበትን ቀንም እንደምትረግም ያደረጋትም አጋጣሚ እንደነበርም በአንድ ቃለ መጠይቅ ላይም አለባብሳ ስለ ጉዳዩም ተናግራለች። የዳናዊት ጉዳይ ለየት የሚያደርገው ደግሞ ጉዳዩ የተፈጠረው ላይቭ ላይ መሆኑ ነበር። ሀገር ሰላም ብላ ስትዝናና የሚያደረችው ዳናዊት ከስካሯና ከድካሟ ማልዳ ስነቃ በሌሊት የሰራችው ስህተት እንደ በሽታ ተዛምቶ ስሟ በየቦታው ሲነሳና የወላጆቿ ስም አብሮ ሲነሳ እጅግ ከባድ ጊዜም እንደነበርም ታስታውሳለች። ስድስተኛ ማስተዋል ወልደወሰን። አርቲስቶች ከባለ ሀብቶች ጋር ድብቅ ግንኙነት እንዳላቸውም ይነገራል። ማስተዋል ወልደወሰን ግን በጊዜው የገጠማት ይህ ነበር። አንድ ባለ ሀብት ሊደፍር ሞከረም ብላ እሮሮዋን ለሕዝብ ብታሰማም የኋላ ኋላ ግን ጉዳዩ ሲጣራ ከባለ ሀብቱ ጋር በገንዘብ ባለመስማማቷ ምክንያት ያ የተፈጠረው ውዥንብር እንደሆነም ታውቋል። የአርቲስቶችና የባለ ሀብቶችን ጉዳይ በሌላ ቪዲዮ በሰፊው የምንመለስበት ይሆናል። ታዲያ በድጋሚ እንድንገናኝ ሐሜት ፕላስ ዩቲዩብ ቻናልን ሳብስክራይብ ማድረጋችሁን እንዳትረሱ። ሰባተኛ እንዳልካቸው ዘነበ። ያኔ በጄቲቪ የሚተላለፈው ትዝብት የሚለው ፕሮግራም ቀረጻ ላይ የተናገረውን አንገት የሚያስደፋ ንግግር በጓደኛው በኩልም ተለቆበት ነበር። እንዳልክም ስለዚህ ቪዲዮ ሲናገርም ይቅር ብየዋለሁ የለቀቀብኝ ልጅም ብሏል። ችግሩ ራሱ እንደተበዳይ ብቻ ማየቱ ነው። ለዛውም የቴሌቪዥን ፕሮግራም ቀረጻ ላይ ካሜራ እንደተደቀነ እያወቀ የትናንት እንዴት እንዳደረ የራሱን ጉድ ሲዘረዝርም ተይዟል። አሁን ላይ እንዳልካቸውና ማስተዋል ወልደወሰን እምነታቸው የፕሮቴስታንት አድርገው በአንድ ቸርች ውስጥም የሚያመልኩት የሚገናኙም ጓደኛ ማቾችም ሆነዋል። ስምንተኛ ቤተልሔም ታፈሰ። ቤተልሔም በኤልቲቪ የሚተላለፈው ፕሮግራም ላይም ጋዜጠኛ ቤተልሔም ያፎለምታም አጋጥሟት ነበር። እኛ ከምንበዳው
ጠንካራ የፖለቲካ ጥያቄዎችን በማንሳት የምትታወቀው ቤቲ ሌላም አጀብ የሚያስብል ነገርም አጋጥሟት ነበር። ጋዜጠኛ ትዕግስት ጋሻውም የአፎልምታም አሊያም የቃላት ግዝፈትን የፋኗን ጋዜጠኛ ትዕግስትን አለማንሳትም አይቻልም። አብዱልቃድር አህመድ አብዱዛራቅ አብዱዛራቅ በዚህም ባሻገር ጋዜጠኛዋ እጅግ ተወዳጅና ጎበዝ የራዲዮና የቴሌቪዥን ፕሮግራም በማዘጋጀት ትታወቃለች። ሀናን ታሪክ የአፎልምታን በሀና እንዘጋዋለን። 9ኛ ሀናን ታሪክ አምባሳደር በሆነችበት የኮስሞቲክስ ምርት ላይም በእንግሊዝኛ ንግግር እንድታርግ ተጋብዛም በመጨረሻም ቃላቶቹን ሲክዷትና የአንድ ሰሞን መዝናኛም ነበረች። አመሰግናለሁ እኔኮ በደንብ ተዘጋጅቼበትም ነበር የገባሁትም ብላለች። ሀናን ስለ ሁኔታውም ስትጠየቅ 10ኛ ሳሮን አየልኝ። ሳሮን ከጅምሩም አነጋጋሪ መሆን አትታማም። የተዋረደችባቸውም አጋጣሚዎች በርከት ከማለታቸውም የተነሳ ጥቂቶቹን ብቻ እናነሳለን። የሳሮን ስህተት ከሰውነቷ ጋርም አይገናኝም። ይልቁንም በአንድ ካፌ ከሰው ጋር ተጣልታ ለጆሮ የሚከብዱ ስድቦችንም እያከታተለች ስትሳደብ በድብቅ ካሜራ ተቀርሳም ወጥቶባትም ነበር። ቀጣዩ ኢትዮጵያዊ ካልሆነ የአንድ ሰሞን ፍቅረኛዋ ጋርም የተለቀቀው ቪዲዮም ሌላም አሳፋሪ ቪዲዮ ነው። ሌሎችን የሳሮን ሚስጥሮች ከለል አድርገን ወደ ቀጣዩ ሰው እናልፋለን። እስካሁን አብራችሁን ከቆያችሁ ሳብስክራይብ ትሏን በተን ጠቅ እያደርጋችሁ ቤተሰብ ይሁኑ። 11ኛ ቤዛዊት መስፍን በዳና ተከታታይ ድራማም ትታወቃለች። በድፍረትም የልጥጥ ልጅ ነኝ ስትል ስለ ቤተሰቦቿ ሀብትም በድፍረትም ትናገራለች። ከ9 ዓመት በፊት ነበር እስር ቤት ያስገባትን ተግባር የፈጸመችው። ጉዳዩ ቼክ ማጭበርበር ወንጀል ነበር። በዚህም እንግዲህ አርቲስቷ ለ6 ወር እስር ቤት ገብታም ቅጣቷን ጨርሳ አድናቂዎቿና ያዘነባትንም ሕዝብ ይቅርታንም ጠይቃለች። እስር ቤትም ቆይቷንም ስታስታውስ ብዙ ታሪኮችን የሰማሁበትና ብዙ ከኔ የባሰ ጉዳዮች ያላቸው ሰዎችም እንዳሉም ያውኩበትም ነበርም ትላለች። 12ኛ ሄኖክ ድንቁ ተዋናይ ሄኖክ ድንቁ ስሙ ሁሌም የሚነሳው ለቁጥር ካስቸገሩት ፍቅረኛሞቹ ጋር ነው። ታዲያ የሱ ጉዳይ በአደባባይ ስለወጣ እንጂ ከሱ የባሱ ወንዶች እንዳሉም እሙን ነው። ታዲያ ሄኖክ ባሰ ያለው የአንድ ሰሞን ለአንዱ ፍቅረኛው የላከላት የድምጽ መልእክት መውጣቱን ተከትሎም ነበር። ከተዋናይ ሜላት ጋርም የፍቅር በነበራቸው ወቅትም የተሰጡትን ቃለ መጠይቆችም እያደር መሳቂያም አድርጓቸውም ነበር። 13ኛ መሰሉ ፈንታውን በድምጿ ስርቅርቅነት ሁሉም ሰው ያስማማችው መሰሉ ፈንታውን ዓለምናና እያለች ብዙዎቹን ልብ ማንሰፍሰፍም ትችልበታለች። ታዲያ ከቅርብ ጊዜ ወዲህ ግን በናይት ክለብ መድረኮች ላይም የምታደርጋቸው ነገሮች ለብዙዎች ቅሬታን የፈጠረም ጉዳይ ሆኗል። ከሴት ልጅ ጋር መሳሳምና ከመድረክ መፈንገል ሲያጋጥማት ታዲያ መሰሉ ብዙም አልደነቃትም። የናይት ክለቦችን ጉድ በአዲስ አበባን ሌሊቶች በሌላ ቪዲዮ በሰፊው እንቃኛቸዋለን። አሁን ቻናላችን ሳብስክራይብ ማድረጋችሁን እንዳትረሱ። 14ኛ ማህደር አሰፋ መዲህ በተባለች ገጸ ባህሪ ብዙዎች ይወዷታል። ታዲያ ማህደር አሰፋ ድንገት ከፊልም ስራ ጥፊት ማለቷን ተከትሎ የጠፋች ተብሎም ሲጠየቅ ሼህ አላሙዲን እንደጠበሰችም አሉባልታዎችም ይነገሩ ነበር። በቅርቡ ግን አርቲስቷ ከሼህ አላሙዲ እግር ላይ ቁጭ ብላ የሚያሳይ ፎቶግራፍ ወጥቶባት በእርግጥም ከህዝቡ የተደበቀ ጉዳይ ስለነበር እንጂ ይህ አንድ ወንድ ልጅ አባት እንደሆነም ተሰምቷል። በዚህም አርቲስቷ ቅንጡ ኑሮውን ከሚኖሩት አርቲስቶችም ተርታ እንደምትመደብም አድርጓታል። ውድ የሃሜ ፕላስ ዩቲዩብ ቤተሰቦች ለዛሬ ያዝንላችሁ ዝግጅት ይህንን ይመስላል። ከሌሎች ስህተት እንድንማር ዘንድ እንጂ በተለያየ አጋጣሚ ውርደት የገጠማቸው አርቲስቶችን ወደ እናንተ አደረስን። ባለፈ ታሪካቸው ለማሸማቀቅ ሳይሆን ለኛ መማሪያ ይሆን ዘንድ ነው። በቀጣይ በተሻለ ቪዲዮ እስከምንገናኝ ይህኛውን ቪዲዮ ለእናንተ ጋበዝናችሁ። ግን ይሄን ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። በያላችሁበት ሰላማችሁ ብዝት ይበልልኝ።